ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ ደህና ነኝ። እናንተ ጋር ሁሉ አማን ነው አለን። ዛሬ እንግዲህ በአሪፍ ነገር ለየት ያለ እንደ ብስኩት እንዲሁም ደግሞ እንደ በርገር በዳቦ ውስጥ አድርጋችሁ ልትበሉት የምትችሉት ለዛውም በአትክልት የተሰራ እንደ የአትክልት ነገር ይዤላችሁ መጥቻለሁ። እንግዲህ አብረን እንቆይና ግብአቶቹን አሳየቻችሁ እዛው ወደ ስራው እንሄዳለን ማለት ነው። እና ለድምፁ በጣም ይቅርታ። ያው እዚህ ጋር ቲማቲም አንድ ቲማቲም እና ቃሪያ የከተፍኩት አለ። ይሄ ብድንጃል አስወድ ነው እንትን ማለት ነው፣ ደበርጃን ማለት ነው። እና ፍቄው ነው። እኔ ጨውና ውሃ አድርጌ ዘብዝፌው ነው። እና እንደዚህ ሙሉ ለሙሉ ቆዳውን ወዲያው ስትልጡት ሲፋቅ እንደዚህ ወዲያው ቶሎ ብሎ ይጠቁራልና እኔ በጨውና በውሃ ዘብዝፌዋለሁ፣ ምሬቱም በዛው እንዲወጣለት ማለት ነው። እና እዚህ ጋርም ደግሞ እንደገና ይሄው ድንች የፋኩትን አስቀምጫለሁ ዘብዝፌ። ሁለቱንም አጥቤው አጣርቼ ስጨርስ ወደዚህ ያመጣቸዋለሁ ማለት ነው። እንዲሁም ደግሞ ለከለር ትንሽ በርበሬ ያረጋለው፣ ጨው፣ እንዲሁም ደግሞ 5 ምናምን ማንኪያ የሚሆን ዱቄት፣ እንዲሁም ደግሞ ቅመም ኖርማል፣ እንደገና ደግሞ የተፈጨ ጨው ብያቸዋለሁ። እና ይሄ ብላክ ፔፐር ነው። እንዲሁም ደግሞ 2 እንቁላል ያስፈልገናል ማለት ነው። ከነዚህ ይኸውላችሁ ይሄ ታጥቦ እንደዚህ ድንቹንና ብድንጃኑን ነው የቀላቀልኩት እና በደንብ አርጌ ጭምቅ አርጌው ያለበትን ውሃ አውጥቼዋለሁ ማለት ነው። እና ውሃ ስለማይፈለግ ነው፣ ዱቄት ስለሚደረግበት ውሃ ሲኖር ትክክል አይሆንም። እና ይሄው እንደዚህ አርጌ አጥንፍፌዋለሁ። በዛ ላይ ደግሞ ውሃውን ሙሉ ጭምቅ አርጌ አውጥቼዋለሁ። ይሄኛው እንደዚህ ወደ ሳህን ታረጉታላችሁ። እንዲሁም ደግሞ ቲማቲሙንም እንደዚህ ይሄ ቲማቲም፣ ቃሪያ ይሄኛውን እንደዚህ ታረጉታላችሁ። ይሄን እንዲያቀላቅላችሁ ይሄን በደንብ ታቀላቅሉታላችሁ። ከዛ እዚህ ላይ አባቴ ተው ያው ከልጄ ጋር ነው ዛሬ አንድ ላይ የምንሰራላችሁ። እንደዚህ ግማሽ ማንኪያ የሚሆን ቤኪንግ ፓውደር ታረጋላችሁ። እንዲሁም 5 ማንኪያ ዱቄት ታረጉበታላችሁ ማለት ነው። 5 ማንኪያ ዱቄት እንዲሁም ደግሞ ያሳያችኋለሁ። ይሄን እንደዚህ እንዲሁም ደግሞ ግማሽ ማንኪያ የሚሆን ይሄ ለከለር ነው፣ መተውም ትችላላችሁ። እኔ ግን ያው ከለሩ ቀላ ያለ እንዲሆን ስለፈለኩ ነው። ግማሽ ማንኪያ የሚሆን ቃሪያም ስላለው መተው ትችላላችሁ። ግን ያው ልጆች ከሌላችሁ ለትልልቅ ሰው ከሆነ የምትሰሩት እንደዚህ ማድረግ ትችላላችሁ። ከዚህ በተረፈ ደግሞ ይሄው 2 እንቁላል አለኝ። 2 እንቁላል፣ ብላክ ፔፐር እና ከዛ ደግሞ ትንሽዬ ደግሞ ቅመም አረጋለሁ ማለት ነው። ይሄው እንደዚህ ማንኛውም እናንተ የምትወዱትን ቅመም ማረግ ትችላላችሁ። እንዲሁም 2 እንቁላል ታረጉበታላችሁ። ባድርጋችሁ ማቀላቀል ነው ይሄን መጀመሪያ። ከዛ በደንብ ካቀላቀላችሁት በኋላ ካልበቃችሁ ውሃ ጠብ እያረጋችሁ እንደ ሊጥ ኖርማል ወፍርም ሳይል ምንድነው በጣም ሳይወፍርም በጣምም ሳይቀጥን አርጋችሁ እንደ አምባሻ ትንንሽዬ አምባሻ አይነት ስለሚጋገር ወፍርም ቅጥንም ሳይልባችሁ ነው የምታረጉት ማለት ነው። ዘይት ነው የሚያስፈልገው። ያው ትንሽ ዘይት ናት፣ ሶ ግሏል። ስለዚህ ትንሽ እንደ አምባሻ ላድርገውና ከካሜራው ጋር ስለማይመቸኝ ነው ላድርገውና ደግሞ አሳያችኋለሁ ማለት ነው። ለው ጠፍጥፌዋለሁ። ጀበና ጠፍጥፍኩት፣ ከዛ ሲደርስ ገለበኩት ማለት ነው። ስለዚህ እንደዚህ ካደረጋችሁ እናንተ ከዚህ ማነሳናነስ ትችላላችሁ ማለት ከዚህ ትንንሽ ማድረግ ትችላላችሁ።
ከፈለጋችሁ በዳቦ ከፈለጋችሁ በካቻፕ በፈለጋችሁ አይነት ወይ መብላት ትችላላችሁ። እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። እናንተ ከወደዳችሁት ላይክ ሼር አድርጉልኝ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት መስጫው ክፍት ነው። እንሰራላችሁ የምትፈልጉት ምግብ ካለ ስሪልኝ በሉኝ፣ ወይም ደግሞ ሀሳባችሁን አስቀምጡልኝ እንዲሰራላችሁ። እየታየልኝ አይደለም የምሰራቸው ቪዲዮዎች ቪዎቹ በጣም እየቀነሱብኝ ስለሆነ በቻላችሁት አቅም ላይክ እና ሼር በማድረግ አበረታቱኝ። ላቻችሁኝ አመሰግናለሁ። ባይ